ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው የገንዘብ ያው አንዳንድ ጊዜ ሰው የሚጠራህብህ እንትን በቃ የቋጣሪያን መጀመሪያማ ሆቴላችን በጣም ሰርቪሱ ምንም ሁሉ ነገር ብልሽት ነበረው። በጣም ትልቅ የእንትን የገጠመን ልነግራችሁ አልችልም። ሁሉም ሆቴሎቻችን ላይ በአሁኑ ሰዓት የምንሰጣቸው የመስተንግዶ ሰርቪስ ተመሳሳይነት አለባቸው። ኢንክሉዲንግ የምንገዛቸው እቃዎች፣ ቁሳቁሶች ስም በተመሳሳይ ቦታ ነው ትልልቅ ባለ 5 ኮከቦች ሆቴሎች የሚገዙ። ምክንያቱም በጣም ጥንቃቄ እናደርጋለን ለእንግዶቻችን። ደግሞ ሲሪየስ ነው የሚመገበው ምግብ በጣም እንዲህ ዝም ብለው ከሰምባዲ ፒክ የምታደርገው አይደለም። ኤኒ ፕሮብሌም ቢገጥም እስከ ወዲያ እስከ አምራቹ ድረስ ሄደክ የምታጣራው ስለሆነ ለኛ እንዴት እንትን ይልሃል። ምክንያቱም ወደ ሆድ የሚገባ ነገር በጣም ከባድ ነው። እና ወደ ሰርቪሱ ስመጣልክ ሰርቪሱ መጀመሪያ ላይ ትልቅ ችግር የገጠመን አሁን ያው እንደምታውቁት ኢትዮጵያ ውስጥ ሰርቪስ ቢዝነስ ትንሽ እንትን ነው። አሁን አንተ ቤት ብመጣ ትጋብዘኛል በደንብ አድርገህ እባክህ ምናምን አፈር ልሁንልክ ብለህ ነው የምትጋብዘው። ማንም ኢትዮጵያዊ ቤት በሄደክ ያንን እስቲ ሆቴል አውጣውና ከፍሎክ ብትለው ረገኝ እባክህ ተው እንዴ ፕራይድ መኖር ይፈልጋል። እና አንዱ ግን ክፍተት ያየኑ ደግሞ እዛ ጋር ምንድነው መሰለክ የመጀመሪያኛ እንደ ተግባር ብለን ያየኑ በሆቴል ውስጥ የሆቴል ሰራተኞችን ባለቤት ማድረግ። የሆቴሉ ባለቤት እኛ ሳንሆን እኔና ባለቤቴ ወይንም ደግሞ ልጆቻችን ሳንሆን ባለቤት ማድረግ የሞከሩ ራሱ ሰራተኛው ነው። ከጥበቃው እስከ ሃውስኪፒንግ እስከ ዲዩቲ ማናጀር ወይንም ደግሞ በሙሉ ላይ እስከ ማናጀሩ ድረስ እስከ ዳይሬክተሩ ድረስ ያለውን በዛ ነው የተጠቀምነው። እኔም ሰከንድ ላይ ደግሞ ምን አደረግን? ትሬኒንግ ሞር ሰራ። ትሬኒንግ በጣም ደሞስት እንትን የምንሰራው ይሄ አም ሃይሌ ፕሮግራም አለን። አም ሃይሌ ፕሮግራም ማለት ምንድነው መሰለክ? እኔም ሃይሌ ነኝ። ማንም ይሁን ማንም እዛ ቦታ ሃይሌ የለም፣ ግን ሁሉም የሚለው ሃይሌ ማይኖር እኔም ሃይሌ ነኝ የሚል ትሬኒንግ ፕሮግራም አለ። እና ሌላ ሁለተኛ ከመጀመሪያው መነሻችን ላይ ያደረግነው ነገር እንደ ኢትዮጵያኖች እንችላለን እንዴት አይችልም? ፈረንጆች መጀመሪያ ፈረንጆች ሁሉ አምጥተን ነበር። እኔ እዚህ ጋር ስነግራችሁ እኔ ሬሲዝም ወይንም ደግሞ እንትን አጌንስት መሆን ሳይሆን እኛ እንደምንችል እኛ እኮ እነሱ አይናቸውን ሳይገልጡ እኛ እኮ ኢትዮጵያኖች ብዙ ነገር ሄደናል። ቅድም አንስቼልሃለሁ እነ በቀለ ሞላ በሆቴል ቼን እነሱ ሆቴል ቼን ሳያውቁና ትልልቅ ዓለም ላይ ያሉ ሂልተን ሻራተን ወይ ምናምን whatever እኛ እንትን ሄደን ብዙ ሄደንበታል። እንግዲህ ሳይዝ ነው የምንለያየው ይሆናል። እና ከዛ በዛ ተነሳን እኛው ኢትዮጵያኖች ጀመርኑ። ኦፍ ኮርስ ቀላል ያልሆነ ትሬኒንግ እንትን ነበረ። እና ሌላው እኔ ሁሉ ጊዜ የምጠቀመው ነገር አሁን ምን እላለሁ መሰላችሁ? ራይት ፕሌስ ላይ ራይት ፐርሰን ማስቀመጥ ይግድ ይላል። ልትመርጥ ይገባሃል። አክስት ልጅ አጎት ልጅ ምናምን እያልክ ስመጣ እንትኑን ቢዝነሱ የሚበላሻ ልክ አይመጣም። ሁልጊዜ ማን ነው ለቦታው የሚመጥነው? ማን ነው ቦታውን የሚያውቀው? ማን ነው ስራውን የሚሰራው? እኔን ይደግፋል እንትን ይደግፋል ምናምን ነው እንደዛ አይሰራም። ስራውን ይደግፋሉ፣ ስራውን ያውቀዋል። እኔ በምንም ይሁን ቤትም ቦታ በኮንስትራክሽን በነገራችን ላይ ሆቴሎቹ በሙሉ ኮንስትራክሽን እኛ ነን የምንሰራቸው። እና እዛ ላይ ሁሉ ጊዜ በቃ ስራውን ይሰራል እንጂ እኔ ምን አገባኝ እኔ ማንም ይሁን ሰንበዲ ይሁን። ምክንያቱም ለኔ ወንድም እህት ወይ ዘመድ አክስት አጎት ከሆነ በሙሉ ሁሌም እንደ ሀገር እኮ በጣም የጎደለን ነገር ይሄን እንደ ሀገር የምናስቀምጣቸውን ሰዎች ሁሉ ጊዜ ለማንሳትም ትፈራለህ። አንድ ኃላፊ በላይ አስቀምጠህ ወይንም ደግሞ አንድ የሆነ በቦታው ላይ ትልቅ ስራ ይሰራልኛል ያልከው ሰው አንዳንድ ጊዜ ስራውንም አበላሽቶ at the end of the day አንተ እሱንማ እናትዬ እንዴት ያርጋዋለሁ በጣም ከባድ ነው እሱን አልነቀንቀውም ትላለህ። መጨረሻ እሱ ብቻ አይደለም አንተም ከቦታ ትነቀነቅና ቢዝነስም ይጠፋል፣ ቢዝነስም ይወድማል። እንደ ሀገርም እንዲህ ነው። በምንም ሚኒስትርም በለው ወይንም ደግሞ ዳይሬክተርም በለው ወይንም ደግሞ ማንኛውም የምታስቀምጠው ሰው ቦታውን ይሰራዋል ወይ ይችላል ወይ
እንትን ድጋፍ ምናምን እሱ ሌላ ሁለተኛ ነገር ነው። ሶሪ እንግዲህ እቺ ነገር አሁን እንደዚህ ወጥቼ ሲል ምን ማለት ነው እንዴ? ካልቻል እንደውም ኦፍ ኮርስ መቼስ በእኛ በኢትዮጵያ አልችልም የሚል ነገር የለም። አንዴ ቦታው ላይ ከተቀመጠ ዘራፍ እንደኔ እኔ 10 ያደርሳል ብዬ ስጠብቀው ከ3 4 ካደረሰ ይሄው ከ3 4 አደረስኩት ይልሃል። እናንተ ምንም መመዘኛ ሜጀርመንት የለህም። ከዛ በኋላ የሚያኮርፍ አካል ይኖርባል ብለህ ታስባለህ። ከዛ ዝም ብለህ ትለዋለህ። እና በአብዛኛው እኔ ጋር እንደ ድርጅት ስሰራ አሁን እኔ ልጆች አሉ ለኔ የማያቸው ልጆችን በቃ እንደሌላው 4000 ምናምን ሰራተኛ ነው የማያቸው። ኦፍ ኮርስ የባዮሎጂካል ልጆች ናቸው። ጥሩ እንዲሆኑ እንዲጎብዙ ፈልጋለሁ። ግን እየተጫንካቸው አንዳንድ ጊዜ ያው ይሉኛል አንተ እኮ በጣም አፕሪሺየት እንኳን አታደርግ። ምኑን ሰርተሽ ነው አፕሪሺየት ማደርግሽ? ምኑ ገና እኮ ነሽ እንዴ? እኔን አፕሪሺየት አድርጉ። 42 ኪሎ ሜትር በ2 ሰዓት ላጣ አድርጌ እኔ አፕሪሺየት ገብቶሃል አይደለም? ይህንን የግድ ነው። እኔ ምንጊዜም ይሄ እምነቴ ነው። ኦፍኮርስ የለፋ ሰው ሪዋርድ ታደርገዋለህ። ለፋ ሰው ብዙ እንትን ታደርገዋለህ። እኔ እንደው እቺን ነገር ካልኩ ዘንዳ እንደው ማንኛውም ኢትዮጵያዊ በተለይ በአሁኑ ሰዓት እንደው እንደ ገቨርንመንት ሲያስቀምጡ በጣም ኬርፉል ሆኖ እንትን ቦታውን ሊያቅ የሚችል ቦታውን ሊሰራ የሚችል በደንብ አድርጎ አገሪቷን ሊቀይር የሚችል ካልሆነ መልሶ ዋጋ ያስከፍለናል። መልሶ ሀገሪቷን ዋጋ ያስከፍላል። የሚገርም በቃ አንዴ ማናቸው አሉ ተባለ እኛ አንተን ከፈቀድን ገበሬ የሚሆን ተባለ አሉ። ይኸው በቃ ገበሬ የሚሆን እኮ የሚባል ነገር አይደለም። ኦፍ ኮርስ ግብርና ትልቅ ስራ ነው። ግብርና ያላወቀ እኮ ግብርናን አይሰራትም። እረኝነት እኮ አንደኛ ስራ ነው። ለእኔ እረኝነት ማለት በጣም ከባዱ ስራ እኮ ነው። ሰው እረኛ ብሎ ሰውን ይሰድባል። እረኛማ እንዴ ኢየሱስ ክርስቶስም እኮ እረኛ ነው ሆነው በጎች እንትን አለ አይደለም የሚባለው። እኔ ብቻ በአጠቃላይ በቢዝነስ ላይ አንዳንድ ጊዜ የምጠቀመው አቋም ሌላ ነገር ይሰጣል። ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው። የገንዘብ ያው አንዳንድ ጊዜ ሰው የሚጠራህብህ እንትን በቃ የቋጣሪ ታንክ ዩ ሜን ኮምፕሊመንት ነው። አዎ ኮምፕሊመንት ነው ለመዘለ ይሄ ቡኩን ይሄ በተነ ምናምን ያዛ ጊዜ ቃል አንተ ሞትስ ላይ ነው። ለምንድን ነው መሰለክ እኔ በአግባብ ከሆነ ሚሊየን አውጣ ሲሉኝ ምንም ችግር የለብኝም። አላግባብ ከሆነ 1000 ለምን ዋይ ብዬ 10 ጊዜ እጠይቃለሁ። አንዳንድ ሰው ይመጣና ኧረ በእናትህ እንደ ደስ አይልም በቃ ዝም ብላ አትገላገልም። ለምን? ይሄ ሀቢት ነው። ለምን እገላገላለሁ? አሁን ሪሰንትሊ ምን ሆነ መሰላችሁ? እኛ አሁን ቡና ልናበቅል ገብተናልና አንድ ችግር ገጠመን። እኛ አሁን ሊዝ ገብተናል የዛሬ ለ45 ዓመት ማለት ነው። ለ45 ሊዝ ገብተናል። አይ ቀይረነዋል አሉ። ምኑን? የመሬት ሊዝ እንትኑ ሲስተም ልትቀይሩም አትችሉም። ከ45 ዓመት በኋላ እንገናኝ እንደዋል። ከዛ በኋላ ነው አትችሉም። ለሴም እዚህ ሱሉልታም የገጠመኝ ነገር የሊዝ ጉዳይ የተስማማቸው የተፈራረምነው ይሄ ነው። እንዴት ትከራከራለህ? አንላቀቅም ወደኛ። እኔ አሁን ይሄ አቋሜ ነው። ለምን ወደፊትም ብትመጡብኝ እናንተም ጭምር አይ ኖ እኔ በዚህ ይሄንን የሚሰማኝ ሰው ካለ እኔ ለማምንበትና ትክክለኛ አያችሁ እኛ ሀገር እኮ የጎደለን እሱ ፍትህ። አንድ ዳኞች ነገሩኝ በጣም ኢንተረስቲንግ ነገር እንደው ነገር ካላበዛውባችሁ ልንገር። አንድ ከየት ሀገር ነው አሉ በጣም ሩቅ ቦታ የሄደ ክርክር ተከራከረ። ምንድነው ክርክሩ አሉ? የ50 ብር ክርክር ነው። የ50 ብር ክርክር ከ700 ኪሎ ሜትር መጥቶ እየተከራከረ ነበር እና በሁለተኛው ቀጠሮ እዛ ከ700 ኪሎ ሜትር ላይ የጻፉለት ቀጠሮ ምን ይላል መሰለህ? የቀን ቀጠሮ አልቀጠሩትም እና እዚህ አዲስ አበባ ዞ መጥቶ ሲያይ ቀጠሮው ቀኑ አልተጠቀሰም። ምን እናርግ ቀኑ አልተጠቀሰም። ይህ በጣም አዘንን።
እና በቃ አዘኑና ሶስቱም ዳኞች ይሄ 50 ብር እንመልስለታሉ። ይሄ እንግዲህ ሰውዬ እንግዲህ አየና እናንተ አልበደላችሁኝም እናንተ ዳኞች እነዛን የበደሉኝ ነገር ነገ እዤ እመጣለሁ ሄጄ እንደገና 700 ኪሎ ሜትር እያወጣ ያለው ልብ አድርግ 50 ለ50 ብር ተብሎ ይሄ ድሮ ጥንት የሆነ ነው። ከዛ ቆይ ብለው አትለፋ ምናምን ብለው አዋጡና እዛ 50 ብር እንውስቲ ብለው እንደዚህ ሰጡት። ምንድነው አላቸው። አይ እንደው ከምትለፋ በቃ ይሄ 50 ብር እኛ እንትን ብለን ክቡር ዳኞች አመሰግናለሁ። እኔ ብር አላጣው ፍትህ ነው ያጣሁት።